በነገው ዕለት ሰማይ በሚከፈትበት ቀን ምንድነው መጸለይ ያለብን? እንደዚሁም ስጋ ወደሙ ብንቀበል ይሻላል ወይንስ ጠበል ብንጠመቅ? እነግራችኋለሁ። በጣም አጭር ሰዓት ስለሆነ ያለችን ሁላችሁም ተባብራችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ በአጭር ሰዓት ለሁሉም አዳርሱልኝ። ብዙዎቻችሁ በውስጥ መስመር እንደጻፋችሁልኝ ማለት ነው በነገው ዕለት ስጋ ወደሙ ለመቀበል አስቤ ነበር፣ ነገር ግን አንተ ጠበል ተጠመቁ ስትለይ ግራ ገባኝ፣ እንደው የትኛውን ባረግ ይሻላል እያላችሁ ጽፋችሁልኛል። ይኸውላችሁ ከተዘጋጃችሁማ ስጋ ወደሙ ተቀበሉ። ሲጀመር ስጋ ወደሙ ከምንም ጋራ ለንጽጽር የሚቀርብ አይደለም። ስጋ ወደሙ በቃ የሁሉም የመጨረሻ ነው፣ የሁሉም በላይ ነው። ስጋ ወደሙ መደምደሚያ ነው። ስለዚህ ከተዘጋጃችሁ ስጋ ወደሙ ተቀበሉ። ነገር ግን ስጋ ወደሙ እንደው ዝም ብላችሁ ተነስታችሁ የምትቀበሉት አይደለም። ምን ይፈልጋል? ዝግጅት ይፈልጋል ማለት ነው። ካልተዘጋጃችሁ ደግሞ ጸበላችሁን ተጠመቁ። እንደዚሁም ነገ ምን ብንጸልይ ይሻላል እያላችሁ ጠይቃችሁኛል። ይኸውላችሁ መዝሙረ ዳዊት ያላችሁ መዝሙረ ዳዊትና ውዳሴ ማርያም በደንብ አርጋችሁ ጸልዩ። በደንብ አርጋችሁ። መዝሙረ ዳዊት የሌላችሁ ደግሞ ውዳሴ ማርያም ቢሆን በፍጹም ነገ ሳትጸልዩ እንዳትሉ ማለት ነው። እስኪ ሁላችሁም ኮመንት ላይ አምላኬ ሆይ ጸሎቴን ተቀበለው እያላችሁ ጻፉልኝ። ሰማይ የሚከፈትበት ቀን ማለት ምስጢር የሚገለጥበት ጸሎት የሚያርግበት ቀን ነው እና ሁላችሁም ጸሎቴን ተቀበለው እያላችሁ ጻፉልኝ። እና ደግሞ ወደ ጊሽ ክርስቶስ ሰምራ ለመጓዝ እኛ ጋር የተመዘገባችሁ ሰዎች ይሄንን ዳዊት ይዘንላችሁ እንምጣ፣ አጋጣሚ ካስፈልጋችሁ ማለት ነው። ይዘንላችሁ እንምጣ ወይንስ ውስጥ መስመር ላይ ጻፉልኝ። ያው ብዙ ስለሆናችሁ ለመደወል ትንሽ ስለሚያስቸግር ነው ማለት ነው። ምናልባት ጉዞውን ያልሰማችሁ ካላችሁም እስከ ምሽቱ 4 ሰዓት ድረስ መደወል ትችላላችሁ። በ0961 21 21 21 ላይ ደውሉና ያው መመዝገብ ትችላላችሁ እስከ ምሽቱ 4 ሰዓት ማለት ነው። በነገራችን ላይ ይሄ ስልክ ወደ ቁልቢ ገብርኤል፣ ዘብር ገብርኤል እንደዚሁም ሐዋሳ ገብርኤል መጓዝ ለምትፈልጉ ሰዎችም ያገለግላችኋል። ደውሉልን። እንግዲህ አምላካችን ጸሎታችንን በቸርነቱ ይቀበልልን። ቪዲዮ ለሁሉም አዳርሱልኝ። እወዳችኋለሁ። ክብር በሉልኝ።